በተለዲቦ በተለሪ ስም ማጥፋት ዘመቻ ስለተደረገብኝ ያው ለሁሉም አንቺ መፍትሄ ትሰጫለሽ። እኔም አንዷ ነኝ፣ ሰው ነኝ አይደለ? አንድ ሰው ነኝ። ስሜን እያጠፉ ስለሆነ መክሰስ ፈልጋለሁ። ሰው እንድታገናኝ ይፈልጋለሁ። እሺ ኢትዮጵያ ነው ያሉት፣ ሰው እያጠፉ ያሉት ሰዎች ኢትዮጵያ ያሉ ናቸው። መክሰስ ፈልጋለሁ። ማስረጃ አለኝ። መክሰስ ፈልጋለሁ። ኦኬ ምንድነው ስምሽን እያጠፉ ያሉሽን ስም እየሰጡሽ በቪዲዮ ማለት በሶሻል ሚዲያ ነው? በሶሻል ሚዲያ ያው ኦኬ ቪዲዮ ያለሽ ማስረጃ ፊታቸው እየታየ ነው ሰዎቹ ነው? ቪዲዮ ያለኝ ማስረጃማ እያስፋፉ እየጻፉ ምናምን ያለ ማስረጃ አለኝ የተላከልኝ። ኦኬ እያሰራጩ እነዛ ግለሰቦች ፊታቸው እየታየ አንቺን እየሰደቡ አይደለም፣ ወይም ስለ አንቺ ውሸት ፈጥረው እያወሩ ፊታቸው እየተናገሩ ኦኬ ፊታቸው እየታየ ከሆነ በደንብ አድርገው መክሰስ ማሳሰር ይቻላል። በስም ማጥፋት ወንጀል መክሰስ እፈልጋለሁ። እኔ ሀቡ ሰው እንድታገናኝ እፈልጋለሁ። ቅልቦችን አገናኝሻለሁ፣ ትከሻለሽ። ያ ሰው በህግ ይጠይቃል። ግን በመጀመሪያ ደረጃ ያ ሰው የሚጎዳ ሰው እንዳይሆን ማለት የልጅ እናት የልጅ አባት እንዳይሆኑ በንግግር የሚፈታ ከሆነ ወደ ህግ ከሄድን በኋላ በንግግር የሚፈታ ሀቡ ይኸውልሽ ስሚኝ፣ በንግግር የሚፈታ ነገር የለም። በቃ ይሄ ላይፍ ነው። ሴት ልጅ ላይ ሲሪየስ የሆነ ነው ሀቡ። በፊት ማለት ነው ልንገርሽ፣ እዚህ ቲክቶክ ላይ የሚታወቅ ልጅ የገንዘብ ችግር በጸባይ ጠይቄው እምቢ ብሎ አክርሽ ይባላል። በጸባይ ጠይቄው ዛሬ ነገ እያለ እምቢ ብሎ እኔ በቅልቦች በኩል በህግ ሄጄበት ልጁ ታስሮ እንደገና እኔ ላይ ህዝቡ ኧረ በቃ ይፈታ አንቺ ነሽ ምናምን ተብሎ ከዛም በስንት መከራ ልጁ የተፈታው ክሱ ተነስቶለት ምናምን። ስለዚህ የሆነ ነገር በህግ መሄድ ፈልጋለሁ ብለሽ ከተጀመረ በኋላ ሌላ ህዝቡ ደግሞ የልጅ እናት ወይ የልጅ አባት እንዴት አድርገሽ ሲሽ እንደገና መጥሽ ደግሞ አይ በቃ እንትን ብትይ ሌላ እኔ ላይ አልልም እንድታገናኝ ይፈልጋሉ ማለት እንድታገናኝ ይፈልጋሉ። እንትኑን የሚመጣውን ነገር ለመጋፈጥ ምናምን አሁን 100% 100% እንትን ዝግጁ ስለሆንኩኝ እንድታገናኝ ይፈልጋሉ። ይሄ አሁን እስከዛሬ የተባለውን ነገር በማል አልፍ ያለው ገባሽ? ይሄ አይ እንደዚህ ነው እንደዛ ነው በሚለው ገባሽ? ይሄ ቲክቶክ ወሬ ነው ምንም አያመጡ ምናምን። ግን ነው this much ነው። ከዚህ በኋላ ያለውን ነገር እንደዚህ በቀልድ ማልፈው ነገር የለም። ከዚህ በኋላ ሁሉን ነገር ለመጋፈጥ ስለተዘጋጀው ሀቡ ሁሉ ነገር ለመጋፈጥ ስለተዘጋጀው ሁላችንም ኢትዮጵያኖች እህትማማቾች ነን እርስ በርስ። ለምን አሁን እኔ የማልባለው ነገር የለም። እንግዲህ በትዳሬ በልጆቼ በመልኬ ሁሉ ነገር ይሳደባሉ። ዞር ብዬ አይቻላቅም። እኔ ከነሱ አይሆንም። ለምን መሰለሽ ነው እያነሱ በትክክል ሀቢባ ብለው እየጠሩ ግን አይዶንት ጊቭ አ ሺት ነው መሆን አለበት። መሆን ያለበት ነገር መሆን አለበት። ማስረጃ አለኝ። በህግ ነው መሄድ የምፈልገው። አለቅ እሺ እኔ ቅልቦችን አገናኝሻለሁ። ደግሞ እኔ ማገናኘት ነው መብት ስላለኝ በቤተሰቦቼ በኩል ሄጃለሁ። በአንቺ በኩልም ሰው ልታገናኝ ይፈልጋሉ። አዲስ አበባ ያለ ሰው ኦኬ እንድታገናኝ ይችላል። አቅማለሁ፣ እሱን አገናኝሻለሁ። ተይ ሀቡ በራሷ መንገድ ትሄድን። የቅልቦችን ማገናኘት ሌላ ምን አደረግኩ? ቅልቦችን አገናኝ። እሺ አቡ ያመሰግናለሁ። ዲቦ ግን አስቢበት። እሺ በደንብ አስቤበት። አልጸጸትም። በኋላ በደንብ አስቤበት በደንብ አውጥቼ አውርጄ ነው ሀቡ እኔ ነገሮችን ታውቂያለሽ። ሀቡ መሰለሽ አሁን ከሳሺ ምናምን ያለሽ ህዝብ በኋላ ከሰሽ ስታሳስሪ ሴት ሆነሽ ሴት ላይ የልጅ እናት ላይ እንደዚህ ብሎ ህዝቡ መልሶ አንቺኑ ነው መጠቋቋም የሚያደርግሽ። ችግር ስለ ህዝቡ አትጨነቂ። ህዝቡ ዛሬ ላይ እየሰደበኝ ያለ ህዝብ ነው። ነገ ያሞግዝሻል፣ ነገ ይጥልሻል፣ ከዛ ያነሳሻል ማለት ስለ ህዝቡ አይደለም የሚያሳስበው። ይሄ የሴትነት ጉዳይ ነው ሀቡ ገባሽ? ከዚህ በፊት ብዙ ነገሮችን ተብዬ በእንትን አልፌዋለሁ። በቃ የቲክቶክ አጀንዳ ነው ይጠፋል ምናምን ይሄ ይባላል ይባላል ምናምን። this serious ነው ሀቡ ገባሽ? ይሄ ሲሪየስ ነው። ድስማች ከዚህ በላይ የምታገሰውም ነገር የለም፣ ወደኋላ ምለውም ነገር የለም። የምጋፈጠው ነገር ነው ከዚህ በኋላ ያለው ገባሽ ሀቡ? መጋፈጥ ነው የምፈልገው። በቃ ምንም አይመጣም። አንዴ ወይ ትሞቻለሽ፣ አንዴ ወይ ትኖሪያለሽ ነው። ስትኖሪ ደግሞ ለራሴ ካልቆምኩኝ ምንድን ነው የመኖሬ ትርጉም? ልፍስፍስነት ይሄ ድሮ ዲቦራ እንዲህ ሲደረግባት እንደዚህ የምትሆነው ምናምን ዲቦራ የለችም አሁን ገባሽ?
ያቺ ዲቦራ ጠፍታለች። በቃ ገዲ ቆፍሬ ቀብሬታለሁ። ያቺ ዲቦራ የለችም። አሁን ለራሷ የምትታገለው ዲቦራ ነው ያለችው። በሴትነቴ ድስማች ተኪዶ እኔን ስም ለማጥፋት የኔን ነገር ሀቡ ዛሬን አይደለም ማሰብ ያለብሽ። it is all about tomorrow so ዛሬ ላይ ዝም ያልኩት ነገር በእንቁላሉ ጊዜ የሚባል ነገር አለ። በእንቁላሉ ጊዜ ዝም ያልተባለ ነገር በኋላ ስር ከሰደደ ምናምን በኋላ ምንም ማድረግ አልችልም። ስለዛ እኔ መሄድ የምችለው በህግ ብቻ ነው። በአካል ወይ ተገናኝተሽ የሆነ ነገር እንትናቲ ምናምን በህግ መሄድ ግን ትቻለሽ። ኢትዮጵያ ህግ አለ ተብሏል። ህጉን ደግሞ ማየት እፈልጋለሁ። ስሜን በዚህ መጠን እኔ ነው አይደለም፣ በዚህ መጠን ማስፈራሪያ፣ ጭራሽ ማስፈራሪያ ተልኮልናል እንለቃለን ምናምን እንደዚህ አይነት ማስፈራሪያ ድረስ እስኪደርስብኝ እኔ ዝም ብዬ መቀመጥ የለብኝም። ለሌሎቹ ደግሞ ነው ሀቡ፣ ለሌሎቹ እየቆምሽ ደግሞ ለእኔ የማትቆሚበት ምንም አይነት ነገር የለም። ሁሉም እንደምትቆሚ ሴት ነኝ፣ ሴት ስትነካ ዝም አልልም አይደለም። ለሁሉም ትቆሚያለሽ፣ ለእኔም ደግሞ በዚህ መጠን ከእስራኤል አጀንዳ መጥቶልናል እንለቃለን፣ እንትንሽ ታይቷል እለቅብሻለሁ፣ አፍሽን ብትከፍቺ ምናምን እንደዚህ አይነት ነገር አይሰራም። ስምሽን ጠርተው ነው ሰዎቹ እያሉ ያሉት። ስምሽን ካልጠሩ ቪዲዮዬን እየታየ ለዛውም ሀቡ ለዛውም እኔ ያወራሁትኝ የላይቭ ቪዲዮ እየታየ ነው። ስሜም ከመጥራት አልፎ ቪዲዮ እየታየ ነው የተወራው። ስለዛ በቂ ደግሞ ማስረጃ ደግሞ አለኝ። በጣም ነው የሚያሳፍረው። ሴት ሆነን ለምን ያስፈልጋል ይሄ ሁሉ የሴትን ልጅ ክብር የሚነካ ነገር? እቺ ልጅ ነገ ታገባለች፣ ትወልዳለች። እንደዚህ ሌላውም እንደዛ አድርጎ እንዲያስባት ማድረግ ለምንድን ነው? ሴት ሆነን ሴት ልጅ ላይ በጣም እኮ ነው የሚያሳፍረው። እኛ ይበቃል ልንል ይገባል። እኛ ተመልካቾች ይበቃል። አንዲትን ሴት ስታጠቃ ስናይ መቆም አለብን ለዛች ሴት። እኛ ካላየንላቸው፣ እኛ ጎሽ ካላልንላቸው እኮ ተሳዳቢዎች ሰውን ማጥቃት አይችሉም። ሀቡ ስድድብ ዝምት ያለሽ አይደለ አንቺ? እኔም እኮ እሳደባለሁ፣ እኔም እኮ እናገራለሁ። ዝም አልልም አይደል ሀቡ? ይኸውልሽ እኔም እኮ ዝም አልልም። ላይክ አሁን የሆነ ነገር ሲሉኝ እኮ እኔ የምመልሰው ነገር እኮ ይኖራል አይደለ? ትናገሪያለሽ እኮ ላይክ እኔ እመልሳለሁ፣ አንቺም ትናገሪያለሽ ምናምን። ይሄ ብሽሽቁ ኢትስ ኦኬ ገባሽ ሀቡ? አሁን ግን ኢትስ ካም ቱ ማች። ይሄ የሴትነት ጉዳይ ነው፣ የክብር ጉዳይ ነው። እቺ ሰው ትዳር ቢኖራት ባሏ እውነት ሊመስለው ይችላል። እቺ ሰው ፍቅረኛ ቢኖራት የፍቅር ህይወቷን ሊያበላሽባት ይችላል። በጣም እንደዚህ አይነት ነገር ማውራት በጣም ነው የሚያሳፍረው። ስፔሻሊ ሴት ሆነን ደግሞ የሴትን ገበና አሳልፎ መስጠት፣ የሴትን ልጅ ለማዋረድ መሞከር በጣም ሼም ነው። ሴቶች እባካችሁ እርስ በርስ እንቁም፣ እርስ በርስ። እኔ ሀቡ ወደ ኢትዮጵያ መሄድ ካለብኝም እሄዳለሁ ማለት የሚያስፈልገውን ነገር ሁሉ አደርጋለሁ። አገናኝ በውክልና ማድረግ ትችላለሽ። በውክልና ምን እኮ አገናኝ ትችላለሽ። እንድታገናኝ ይፈልጋል። አሁን እኔ ቅልቦችን አገናኝሻል። አሁን ልጥራው። ብታገናኝ ደስ ይለኛል።